አትሰሚም ማምሪ ምን ደህና ነኝ አልገባኝም እንደዚህ ይሆንሽ ደህና ነኝ ማለት ምን ማለት ነው ትንሽ እኮ አዙሮኝ ነው አሁን ደህና ሆናለሁ ወይ ደምሽ ወርዶ ይሆን እንዴ ሐኪም ቤት እንዴ ቼክ እናድርግ አረ ለምን ነው ደህና ነኝ ደምሽ እንዲስተካከል ብዬ ገዛውትን ቪምቶ ይሄው ኪችን ውስጥ አስቀምጥሻል አይደል ጌጥ አድርገሻል ቆይ ምን ላድርግ ምሩ አላሳዘንሽም ነው በቃ ተናደድ አረ እሺ ቆይ አዙሮሽ ኪችን እሳት ላይ ብትወድቂስ ምንድነው የማደርገው ምንድነው መሆኑ ምንድነው ደህና ነኝ ማለት እሺ አትናደድ ቆይ አንቺ ባለሽበት እንዴት ነው የማልናደደው ይሄው ጤናሽን ጠብቂ ይላል ስንት ጊዜ እጮሃለሁ አይደል ግን አትሰሚኝም አንድ ቀን እንኳን አትሰሚኝ ነው በቃ ተናደድ ይኸውልሽ እንዳልናደድ ከፈለግሽ የምነግርሽ ነገር መስማት ነው ያለብሽ እንዴ ቆይ ምን አልኩኝ እኔ ራስሽን ጠብቂ ጤናሽን ጠብቂ ነው ያልኩት አይደል ሌላ ነገር ተናገርኩኝ እሺ እጠብቃለሁ ኧረ ተይው ለነገሩ የኔ ጥፋት ነው ሁሌ ሰራተኛ ቀጥራለሁ ላለው ግን ምንም አሁን ይኸውልሽ ሰራተኛ ይዤ እመጣለሁ ከዛም እንደምትሆኚ አይሻለሁ በቃ እሺ ነው አሁን እጠጣለሁ እሺ በቃ ምን እዚህ ጋር ደገፍ ሄሎ ሁሉም ሰላም ነው አዎ ሰሞኑን እኮ ማልደውለው ትንሽ ስራ ቢዚ ሆኜ ነው እና እንዴት ነው ህይወት እኔ ጋር ያስጠላ ይመሻል ይነጋል ሁሌ ከራሴ ጋር መፋጠጥ ነው እሱማ አንቺ ያለሽልኝ ግን ምን ዋጋ አለው ካጠገቤ የለሽም እህቴ ቆይ መቼ ነው በይነ ስጋ ማይሽ እኔ እኮ እንዳንቺ ጠንካራ አይደለሁም በቃ ብቸኝነት ደክሞኛል ነይና ገላግኝ እሺ በቃ ደህና ደሪ ማለቴ ደህና ዋይ ሰላም ጤና ይስጥልን የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 85 ቶሎ ይለቀቅልን የምትሉ በመጀመሪያ ይሄን ቪዲዮ ላይክ እንዲሁም እንደተለመደው ኮሜንት ላይ እየገባችሁ ጽናት ድራማ ክፍል 85 ቶሎ ይለቀቅልን ማለት እንዳትረሱ። በመጨረሻም ጽናት እውነቱን አወቀች። ጽናት በኪራ ተስፋ ቆርጣ ነበር። ነገር ግን እውነቱን ኒና ተደብቃ ስታወራ ሰማቻት። ኪራ ከኒና ጋር አብሮ አደረ እንጂ ምንም ነገር አላደረጉም። ቢሆንም ኒና በዛ ነገር እያስፈራራች እነ ኪራ ጋር መቆየት ነበር ሐሳቧ። ግን እቅዱ አልተሳካም። እስቲ የኪራና ጽናት ጉዳይ እንደዚህ በቀላሉ ስለተፈታ ደስ ያላችሁ ኮሜንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። እንግዲህ ከዛች ጣራሞት የምትመስል ሴት ተገላግለናል ተመስገን ነው። እስቲ ሁላችሁም እስቲ ኒና በቀላሉ እንደዚህ እነ ኪራን ስለተፋታችሁ ደስ ያላችሁ ኮሜንት ላይ እየገባችሁ ደስ ብሎናል። እንዲሁም ይህን ቪዲዮ ላይክ ማድረግ እንዳትረሱ። እንግዲህ ኒና እቅዷ እነ ኪራ ማለያየት ነበር። እሷ በሳቱ የታያት እንግዲህ የራሷ ችግር ብቻ ነበር። ግን በእሷ ምክንያት ኪራና ጽናት እየተጣሉ መሆናቸውን እያወቀች ዝም ብላ እንግዲህ ሁለቱ እንዲጣሉና እንዲለያዩ ምክንያት ሆናለች። ቢሆንም ግን ኒና የሰራችው ስራ በጭራሽ ትክክል አልነበረም። በመጨረሻም እንግዲህ እውነቱ ወጥቷል። እንግዲህ ካልደፈረሰ አይጠራም አይደል የሚባለው። እንግዲህ ሁሉም ነገር ከወጣ በኋላ ሁሉም ነገር ውሸት መሆኑን እንግዲህ ኪራ ማውቋል፣ ጽናትም አውቃለች፣ ሁሉም አውቋል። ኪራ ምንም ነገር ከኒና ጋር እንዳላደረገ ሁሉም አውቋል። እንግዲህ ተመስገን ብለናል። እስቲ ኮሜንት ላይ እየገባችሁ ተመስገን ማለት እንዳትረሱ። ሌላው ደግሞ ክብሮምና ሰኒ በጣም እየተግባቡ ነው። ቤተሰብ ሰኒና ክብሮም አንድ ላይ የሚሆኑ ይመስላችኋል? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። ክብሮም ለሰኒ የፍቅር ጥያቄ ቢያቀርብላት ሰኒ እሺ ብላ የምትቀበል ይመስላችኋል? እንደኔ ሐሳብ ከሆነ እንግዲህ የእቴ ቃል አለብኝ በማለት ሰኒ የምትቀበለው አይመስለኝም። ቢሆንም ግን ያው ሁለቱ እንግዲህ ከተፈቃቀሩ እንግዲህ መቀበሏ የማይቀር ነው። መጨረሻ ላይ ሄዶ እንግዲህ አንድ ላይ መሆናቸው አይቀርም። ቢሆንም እስቲ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልና ወደፊት አብረን የምናየው ይሆናል። ውድ የቻናሌ ቤተሰቦች ጽናት ድራማ ክፍል 85 ከተለቀቀ በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።
ትሰራልኝ? ከኔ ምግብ ፍቅር ስለያዝሽ እሰራልሻለሁ። ለሁለት እኮ ነው የምንበላው። አታካብድ። እንዴት አደርሽ የህያቤ እናት? ህያብ? ማናት ደግሞ ህያብ? እንጂ ከዘጠኝ ወር በኋላ የምትሞተው ልጄ ናት። ቆይ ይቺ ልጅ ምንድን ነው ያስነካች? ብታያት እኮ እንዴት አባቷ እንደምታምር። ኪራዬ ሳንጋባ ማን ወልድ? አባቴስ? እንዴ በቃ ከፈለጉ ነገውን ያጋቡን። እኔ ልጅ አምሮኛል። እንዴ እንደ ልጅም ያደርጋል? የፈለግሽውን በይ፣ ብቻ ግን ልጅ እፈልጋለሁ። እሻውን ስራ ታስፈታኝ። ገናም ታስፈታሽ ስትመጣልሽ አይደል እንጂ። የህያብ አባት ይረጋጉ እንጂ። ካልሽሽ የህያውን ጉዳይ ግን እንዳትረሺ። እማዬ በደወልሽ ቁጥር ይሄን ነገር ብቻ እንደምታወሪው ኧረ ምን አለ ብትረጂኝ እማዬ። እንዴ ተጨነኩብሽ እኮ። ሰርግም ቢሆን አሁን አንፈልግም። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግም፣ ደስተኛ ነን እንዳለን። ይኸውልሽ እማዬ ነግሬሻለሁ። ድጋሚ ደውለሽ ምሩን አንድ ነገር ብትናገሪያት ግን ከኔ ጋር ነው የምትታዩ። እዛች ቤት ድርሽ አለንም። እሺ እኮ ይገባኛል፣ ይገባኛልማ። ግን እኛንም ለመረዳት ሞክሪ። ይኸውልሽማ ሄሎ ምሩዬ፣ እናት ላይ ነው እንደዚህ የምትጮህባት? ይኸውልሽ ምን መሰለሽ መግባባት ስላልቻልን ምንም ቢሆን እናት እኮ ናት። በቃ አሁኑኑ ደውለህ ይቅርታ ጠይቃት። እሺ ግን ምንም ግን የለውም ናኦሚ። በቃ አሁኑኑ ደውልና ይቅርታ ጠይቃት።
አምላኬ ሆይ እንደምን አጣብቂኝ ውስጥ ከተትከኝ። አንቺማ ጠፍተሻል። ምን እጠፋለሁ? ከስራ ገባለሁ፣ ከዛ እንቅልፍ ነው። ቢሆንም መጥፋቱ አዋጣሽ። ግን ባለፈው ምሩ ጋር ተገናኝተን እሱማ ግን እንዴት ነሽ? በጣም ደህና ነኝ። ምንድን ነው ግን እኔ የማላውቀው የተፈጠረ ነገር አለ? ኧረ ተያ፣ ባለፈው ሲጀምር ምሩ ቤት ተገናኝተን የለ? ኧረ ምንም እንደዚሁ ዝም ብዬ ነው። ስራም አሪፍ እየሆነልኝ ስለሆነ በእውነት አንቺ ማርፈድ ስላቆምሽ በጣም ደስ ብሎኛል። እንዴ አሁንማ ሌሊት እኮ ከአላርም ወደ ስልክ መደወል ተቀየረ እኮ። ምን? ሰው እየደወለ ነው የሚቀሰቅስሽ? ማንም? ዝም ብሎ ሰው ነው። ጠበሽ እንዴ? ምንም። ምንድን ነው የምጠብሰው? እና በሌሊት እየደወለ ይቀሰቅሰኛል ስትይ ነው? ኧረ እንደው እንዳልሽው ብጠብስ ራሱ ዶሮ እርቤ አይደለም የምጠብሰው በሌሊት የሚደውልልኝ። እና እኔ ምን ላድርግ? ግን ግድ የለም ምሩ ጋር እንሂድና እሷ ታወጣጣልኛለች። ኧረ መሀል ላይ ሳንዱች ታረጉኝ ነው? ኧረ እሱን እናወራለን። እሺ ምን ፍጠር ነው የምትይኝ እንዴ? ድርቆሽ ፍርፍር የለም። በዚህ ሰዓት ደግሞ ድርቆሽ ፍርፍር ከየት ይምጣልሽ? አንተ ብቻ እሺ ብለህ ስራልኝ እንጂ እኔ እንጀራውን በፀሐይም ቢሆን አደርቀዋለሁ። በጣም እንደማረሽ ከበላሁ ስንት ቀኔ ብታይ። እሺ ምን ፍጠር ነው የምትይኝ? ድርቆሽ ፍርፍር እንዴ? ቆይ አረገዝሽ እንዴ? ይሄ አማረኝ አማረኝ ያልሽ አሰቃይሽኝ እኮ። በንፋሱ እንደ ዶሮ ማረግዞ
ምናልባት ሳነ የሚገባ ካለ የገደል ነው የሚገባው። ያው በይው። በነገራችን ላይ አንቺን ያገባው ማለት ራሱን የፍጥኝ አስሮ ገደል የወረወረ ማለት ነው። ኧረ እባክህ እንደዛ ነው የሚሰማ? እንዴ ኧረ አንቺ የቀረጽኩ ነው። ኧረ ተው፣ የልብን ከተናገርከ በኋላ ነው ቀልድ ነው የምትለኝ? ማሚቱ ታውቂ ነው። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው። እኔማ የማግባት እቅድ ቢኖረኝ ኖሮ ገላው ነበር። እንደምንም ብለሽ አድኚውና በነፍስ ማጥፋት መጠየቅ አልፈልግም። እንደዛ ማትፈልግ ከሆነ በራፍ ፍግም ሳልል አሁን ምግቡን ስራልኝ። እሺ አለቃ፣ ታዛዥ ነኝ። ቶሎ በል። አይ ሰኒ፣ በዝግመት ቢሆንም ለውጥ እየታየባት ነው። አንቺ ምን ሆነሽ ነው እዚህ ደረጃ ልቆምት ብለሽ ተቀመጥሽ? አይ እንዲሁ ለኪችኑ ቅርብ ብዬ ነው። ራቤን ለማስታገስ በሽታው ልጽናና። አይ እንደዛ እንኳን አልመሰለኝ። እና እንዴት ነው? የሆነ ነገር እያሰብሽ ይመስለኛል። ኧረ አይደለም። አንቺ ዝም ካልሽ ጭንቅላትሽ ውስጥ የሆነ ነገር እየተካሄደ ነው ማለት ነው። እሺ ይሁን ነገር ልጠይቅህማ። ጠይቂ። እኔ ቆይ ኃይለኛ ሴት ነኝ? ኮንፈርት የምነሳ አይነት ሴት ነኝ? አይደለሽም። ለምን ጠየቅሽ? ምንም እንዲሁ ስለ ራሴ ለማወቅ ብዬ ነው። አንቺ እኮ ፈታ የምታረጊ ሰው ነሽ። ሳቅ፣ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። ያራሰክሰኝ። የምሬን ነው። አሁን እስኪ ማነው አንቺ ላይ ቂም የሚይዘው? አንቺ ባለሽበት ሁሌ ሳቅና ጨዋታ ብቻ ነው የሚደምቀው።
እናንተ እረፍ። የሆነ መጽሐፍ ላይ ምናምን ያሉ እንዲመስለኝ ያደረግም እንዲህ ይሰማሻል? እንደዚህ አድርጌ የራቡን ስሜት ላጥፋልሽ ብዬ እኮ ነው። አልገባኝም። እየቀለድክብኝ ነው? እንደው ማን ይሙት አሁን አንቺ ከመቼ ወዲህ ነው ሰው ምን ይለኛል ብለሽ መጨነቅ ጀመርሽ? እሱማ ግን ሲጀመር እንደዚህ መነጫኔ ሲጀምር እኮ ነው እንደራበሽ የገባኝ። ልክ ነህ። ስራብ እንደዚህ እንደምሆን ሰዎች ያውቃሉ። ለማንኛውም ምን ያሆን እንግባ። መጣ ሰዎች ጋር ከወዳጅነቴ ብቻ ነው ታሪኬ። አይ ችግር የለውም። ዛሬ እናንተን የማሳረፍ ፕሮግራም ላይ ነኝ። ጥሩ ነው። ሚስቴን አንዳንዴ እንደዚህ የሚያሳርፋት ያስፈልጋል። ሰኒስ እንደዛ ቸኩላ ጠፋች። አንተ ጋር ስላልነበረች? ኧረ ከእኔ ጋር ቆየሽ ወጣች። ለልጄው በስጋው አይቻታለሁ። ታዲያ እንዴት ስመጣ አላየኋትም? ምናልባት ረግጣት አልፈህ እንደሆን ቼክ አድርጋት። ኧረ እንኳን ረግጫት ስገላምጣት ራሱ ምጮህ ልጅ እኮ ነች። እናንተ ሰኒ ለቀቅሽ እና የት ሄደች? ወይ መኝታ ክፍል ተኝታ ይሆናል። እስኪ ልያት። ሰውዬ ሰዓት ልታስቆጥረን ነው እንዴ? ምግቡን አምጣው እንጂ። ቆይ ሰኒ ዘምታዊ እኮ ነው። ይኸውልህ ልጅቷ እንደዛ እንደ ነብር ስታዘጋ የነበረው ርዋት ነው። ሳትመጣልህ አምጣው ግቡ። የታለች? የለችም። የት ሄዳ ይሆን? ልጅ እንዳለችው አምርራ
ጀርም በሳይለት ተርግጣን አለቀች። እኛ ካሰባችሁት በላይ ሰርተን እናስረክባችኋለን፣ እናስደስታችኋለን። ይኸውልህ አቶ ሰላለ እኛም ማናደርገውን ማንሰራውን ነገር ቃል አንገባም። ከዚህ በፊትም እኮ በሌላ ስራዎች ተገናኝተናል አይደለም እንዴ? አስከፍተን እናውቃለን። በቃ ስለዚህ አታስብ፣ አትጨነቅ። እንዴ ኧረ ተው እንጂ በእናትህ አቶ ሰላለ፣ አሁን ወደኋላ እንመለስ። ዋጋው አይቀንስ። የኑሮ ውድነትን ያውቁታል አይደል? በቃ ካኩት ወዷል፣ ጣራ እኮ ነው የነካው። ምን ሰማይ ብቻ፣ አሁንማ ጠፈር ላይ ደርሷል እኮ አቶ ዘላለ። ለማንኛውም በስልክ አደነቁሽ። ምን አይነት አንደበት ተረቱ እንደሆንክ እየሰማሁ ነበር።
እንደ አዲስ እንጂ በፍቅር ጠብ እንዳለ